ሰላም በእናንተ ላይ ይሁን ውድ ወንድሜና እህቴ። ዛሬ ስለ ጂሰስ ክራይስት መልእክት ላካፈል እፈልጋለሁ። አንተ አፍረታ አንቺ ኢየሱስ ታላቅ ነቢይ መሆኑን ታምናለህ። ከማርያም በአስደናቂ ሁኔታ መወለዱን እርግጠኛ ነህ እና በመጨረሻ ዘመን እንደሚመጣ ክፉን ለማሸነፍ እና ፍትህን ለማስፈን ታምናለህ። ግን አንድ ጥያቄ አለኝ። ኢየሱስ በዓለም ላይ ለመፍረድ የሚመጣ ከሆነ በእውነት እርሱ ማን ነው? ኢየሱስ በስልጣን አስተማረ፣ የታመሙትን ፈወሰ፣ አይነ ስውራንን አበራላቸው፣ ሙታንን አስነሳ። እነዚህ የተለመዱ ምልክቶች አይደሉም። ይህ የእግዚአብሔር ኃይልና ምሕረት በእርሱ በልዩ ሁኔታ እንደሚሰራ ያማያል። ኢየሱስ ለማስተማር ብቻ አልመጣም፣ ለማዳን መጣ። እግዚአብሔር በጣም እንደሚወደን አስተማረት። የራቅነውን ሊያቀርብ፣ የጠፋነውን ሊፈልግ፣ ወደ መንግስቱ ሊያስገባን መጣ። በወንጌል መሐረት ኢየሱስ ራሱን ስለኛ ሰጠ፣ ኃጢአታችንን ተሸከመ፣ እኛ በእግዚአብሔር ፊት ተቀባይነት ይኖረን ዘንድ። እግዚአብሔርም ከሙታን አስነሳውት። እርሱ ሕያው ነው፣ ሕይወትንም ይሰጣል። አዎ እርሱ ወይህን ታምናላችሁ። ኢየሱስ ይመለሳል፣ ክፉን ያሸንፋል፣ በዓለም ይፈርዳል፣ ፍትህን ያሰፈናል። ኢየሱስ ዛሬ ይጠራሃስ እንድታውቀው፣ በግል ይቅርታና ሰላም እንድትቀበል፣ በእውነትና በፍቅር እንድትከተለው። ኢየሱስ እንዲህ አለ፣ እኔ መንገድ፣ እውነትና ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እርሱ ብቸኛው መንገድ እንደሆነ አሁን ማወቅ አስፈላጊ ነው። ለፍርድ የሚመጣው ኢየሱስ አላውቃችሁም እንዳይላችሁ፣ አሁን ተዋወቁት። ሰላም ይብዛላችሁ። ሰላም በእናንተ ላይ ይሁን ውድ ወንድሜና እህቴ። ዛሬ ስለ ጂሰስ ክራይስት መልእክት ላካፈል እፈልጋለሁ። አንተ አፍረታ አንቺ ኢየሱስ ታላቅ ነቢይ መሆኑን ታምናለህ። ከማርያም በአስደናቂ ሁኔታ መወለዱን እርግጠኛ ነህ እና በመጨረሻ ዘመን እንደሚመጣ ክፉን ለማሸነፍ እና ፍትህን ለማስፈን ታምናለህ። ግን አንድ ጥያቄ አለኝ። ኢየሱስ በዓለም ላይ ለመፍረድ የሚመጣ ከሆነ በእውነት እርሱ ማን ነው? ኢየሱስ በስልጣን አስተማረ፣ የታመሙትን ፈወሰ፣ አይነ ስውራንን አበራላቸው፣ ሙታንን አስነሳ። እነዚህ የተለመዱ ምልክቶች አይደሉም። ይህ የእግዚአብሔር ኃይልና ምሕረት በእርሱ በልዩ ሁኔታ እንደሚሰራ ያማያል። ኢየሱስ ለማስተማር ብቻ አልመጣም፣ ለማዳን መጣ። እግዚአብሔር በጣም እንደሚወደን አስተማረት። የራቅነውን ሊያቀርብ፣ የጠፋነውን ሊፈልግ፣ ወደ መንግስቱ ሊያስገባን መጣ። በወንጌል መሐረት ኢየሱስ ራሱን ስለኛ ሰጠ፣ ኃጢአታችንን ተሸከመ፣ እኛ በእግዚአብሔር ፊት ተቀባይነት ይኖረን ዘንድ። እግዚአብሔርም ከሙታን አስነሳውት። እርሱ ሕያው ነው፣ ሕይወትንም ይሰጣል። አዎ እርሱ ወይህን ታምናላችሁ።